አርሰናል 2-0 ኦሊምፒያኮስ። ጨዋታ አጠቃላይ መግለጫ። በአውሮፓ የተወዳደሩት ተወዳዳሪዎች መካከል ከሆኑት አርሰናልና ኦሊምፒያኮስ መካከል በተደረገው ጨዋታ አርሰናል በዚህ ማቅረብ ቀን የተለየ እና የተዘጋጀ ጨዋታ አሳይቶ ከእንግሊዝ ስፖርት ታሪክ ውስጥ አንዱ ከሚታወቀው የአውሮፓ ድል ሁሉ ተጨምሮ ተመዝግቧል። እጅግ በአስቸጋሪ በመሆኑ ታዋቂ የሆነው የግሪክ ክለብ ኦሊምፒያኮስን በተቃዋሚነት ሲያጋጥሙ አርሰናል በማያልቅ ሁኔታ አጠብቀው ከጨዋታው መጀመሪያ እስከ መጨረሻ በቀጣይነት የሚያሳይ ሥራ አድርገዋል። የመጀመሪያ ጊዜ ትዕዛዝ። ጨዋታው በመጀመሪያው ደቂቃ እንደተጀመረ አርሰናል በጣም ንቁ እና አሳሳቢ መሆኑን አሳየ። በመካከለኛ መስመር ውስጥ ዲክላን ራይስ እና ኦዴጋርድ በተጠናከረ መልኩ ትዕዛዝን በመያዝ ጨዋታውን ሙሉ በሙሉ አዘጋጁ። በዚህ ጊዜ አርሰናል በፍጥነት የተቀየሩ የግፊት ተንቀሳቃሾችን በመጠቀም ኦሊምፒያኮስን በጫነ። በ12ኛው ደቂቃ ጋብርኤል ማርቲኔሊ በብዙ የዕድል ፍለጋ የማይቀር ግብ አሳየ። ይህ ግብ አርሰናልን በግንዛቤ አሳሳበ። በኦሊምፒያኮስ ደግሞ እስከ መጨረሻ ያልተቀና እና ተጫዋቾቹን በመጨነቅ አስቀመጠ። ሁለተኛ ጊዜ እና የጨዋታ መዝጊያ። በሁለተኛው ጊዜ አርሰናል በትክክል ተደራጀ፣ በግፊት ቀጠለ፣ ግን በአንደኛው ጊዜ የግንዛቤ መቆጣጠር ላይ ተጠንቅቆ ተያዘ። ይህ ትክክለኛ ሚዛን ማምጣት በመጨረሻ ሁለተኛ ግብን አስጀመረ፣ ጨዋታውንም ፈጽሞ አስወሰነ። ኦሊምፒያኮስ በምንም ጊዜ በግፊት መግባት አልቻሉም። የአርሰናል መከላከያ ምስክር ሆኖ አጥሮችን ሙሉ በሙሉ አሳወቀ። የመከላከያ ጠንካራነት። አርሰናል በትክክል የተዘጋጀ መከላከያ አሳይቶ እያንዳንዱ የኦሊምፒያኮስ አደገኛ ሙከራ በግልጽ ተቋቋመ። ሳሊባና ጋብርኤል በመካከለኛ መስመር በሚታወቀው ጠንካራ እና ታማኝ የእግር ኳስ ቅድመ አስተዋይነት ግፊቶችን ማግደው እንዲያቆሙ አደረጉ። ተጨማሪ ትርጉም እና የፍለጋ ማስተናገድ። ይህ ውጤት አርሰናልን በቡድን ውስጥ በጠንካራ ሁኔታ አሳየ፣ እርግጠኝነትን አበረታታ፣ እንዲሁም የቀጣይ ጨዋታዎች ላይ ለመግባት የተሻለ ችሎታ አሳየ። በተለይም እንደዚህ አይነት እንቅስቃሴ በተቃራኒ ጊዜ የሚያሳየው የአርሰናል ቡድን ተወዳዳሪዎችን እንኳን በርቷል ብሎ እንዲቀጥል ያበረታታል። የተጫዋቾች እቅፍ ግምገማ። አርሰናል ዴቪድ ራያ 7 በቀላሉ እና በጸጥታ እግር ኳስ ያወጣ ንጹህ መዝጊያ አሰጥ። ቤን ዋይት 7 በቀኝ ጎን አሳየ፣ ግፊትና የተቀጣጠለ ትግል። ዊሊያም ሳሊባ 8 ጠንካራ መከላከያ አስተዋይነት በሙሉ አሳየ። ጋብርኤል ማጋሊያዝ 7 በአካላዊ ግጭት ይሁን በእውቀት ተስፋ ሰጠ። ዚንቼንኮ 6.5 በእግር ኳስ ተስፋ አሳየ፣ ግን በመከላከያ አንዳንድ ድንጋጤ ተጋጠመ። ዲክላን ራይስ 8 ማዕከልን በሙሉ ተቆጣጠረ፣ የጨዋታ ፍሰትን በግልጽ አስተዋይነት አቀናጅቶ አሳየ። ኦዴጋርድ 7.5 ከፍተኛ ፈጠራ አሳየ፣ የጨዋታ አንጻር በሙሉ ታወቀ። ካይ ሃቨርትዝ 7 በትዕዛዝ ውስጥ ጠንካራ ሆነ፣ በጊዜ ላይ የሚያሳይ ሥራ አድርጎ ተገለጠ። ቡካዮ ሳካ 7.5 አደገኛ በሆነ ትኩረት አሳየ፣ በብዙ ጊዜ ዕድል ፈጠረ። ጋብርኤል ማርቲኔሊ 8 የመጀመሪያውን ግብ አስጀመረ፣ በግፊትና በንቃት የጨዋታውን ሁኔታ ተቆጣጠረ። ጋብርኤል ጄሱስ 7 የተስፋ ትዕዛዝ በመስጠት በሙሉ ታወቀ፣ ግን ግብ አልተሳካለትም። ከመተካት የገቡ ኤሚል ስሚዝሮው 6.5 ታኬሂሮ ቶሚያሱ 6.5 ኤዲን ኬቲያ 6 ኦሊምፒያኮስ ጠባቂ 6.5 ብዙ ጊዜ ጥሩ ሥራ አደረገ፣ ግን ግቦቹን መከላከል አልቻለም። መከላከያ 6 በሁሉም የአርሰናል ግፊት አሳሳበ። ማዕከል 6 ተግባራዊ መሆን ቢፈልጉም አርሰናልን መቆጣጠር አልቻሉም። ፊት መስመር 5.5 የተጠቃሚ አገልግሎት አልተሰጠላቸውም፣ በጨዋታ ላይ ተግባራዊ አልተሳኩም። የጨዋታ ሰው ጋብርኤል ማርቲኔሊ ከመጀመሪያ ጊዜ ጀምሮ እስከ መጨረሻ በግፊት